ለፍቅረኛዋ ገንዘብ የምትሰጥ ሴት ማለት ለጮኛዋ ገንዘብ የምትሰጥ ሴት ማለት ኑሮዋን ሳትጀምር እድሜዋን ከስክሳ ጉልበቷን ከስክሳ ወገቧ እስከሚንቀጠቀጥ ድረስ የሰራችበትን ብር ወጣትነቷን ልጅነቷን ሁሉ በስራ አሳልፋ አንስታ ደግሞ ለፍቅረኛዋ የምትሰጥ ሴት ማለት ፍቅር በገንዘብ እየገዛች ነው። ያ ፍቅር አይደለም፣ የፍቅር ገበያ ነው። እሷ ሄደች ገንዘቧን ሰጠች፣ ከዛ ፍቅር ተቀበለች። እህቴ ወንድ እየገዛች ነው እንጂ ይሄ ፍቅር አይደለም። ፍቅር በፍቅረኝነት ህይወት ውስጥ ሴት ልጅ ለፍቅረኛዋ ገንዘብ መስጠት የለባት፣ የለፋችበትን ገንዘብ። ሌላስ ያንቺ ፍቅር የዋጋ ተመን አለው፣ ተለጥፎለታል። ልብስ ስንገዛ፣ ጫማ ስንገዛ፣ የሆነ ነገር ስንገዛ ፕራይስ ታግ ተብሎ ይለጠፍለታል አይደል? ያንቺን ፍቅር እንደዛ ነው ታግ የተለጠፈለት። አትስጡ፣ በፍጹም አትስጡ። ለወንድ ለፍቅረኛ ለምናምን እያላችሁ በተለይ አረብ ሀገር ያላችሁ እህቶቻችን የስንቶቹን እንባ ተመልክተናል። ለምንድን ነው ሴት ልጆች ለወንድ ገንዘብ የሚሰጡት? ትዳር ውስጥ ላልገባችሁለት፣ በትዳር ላልተሳሰራችሁት እንዴ? እንደው በቃ አንዳንድ ጊዜ ግዴታ ነው መሰጠት አለበት ከተባለም እኮ የሚያስተውል ጭንቅላት አለን። በፍጹም መስጠት የለባቸውም። ሴት ልጅ ትዳር በገንዘብ አትገዛ። ሴት ልጅ ፍቅርን በገንዘብ አትገዛ። ሴት ልጅ ፍቅረኛ በገንዘብ አትገዛ። ወንድም አይገዛ። ግን አሁን የባሰ የመጣው ነገር ሴቶቹ አረብ ሀገር ሆኑ ውጭ ሀገር ውስጥም ይሁን ገንዘብ ለወንድ እየሰጡ ከዛ ወንዱ ይወዳቸዋል። ይሄ ጅልነት ነው፣ ሞኝነት ነው። ሲጀመር አይወድሽም እንደዚህ አይነት ሰው። ያንቺን ገንዘብሽን ያሽ፣ ገንዘብሽን አጠራቅሚ፣ ገንዘብሽን ለቁም ነገር አድርጊ፣ ገንዘብሽን ለዚህ አድርጊ ነው የሚለው ትክክለኛ ወንድ፣ ጨዋ ወንድ። ሁላችንም የምናውቀው ወንድ እንደዛ ነው የሚለው እንጂ አንቺ አይልም። ገንዘብ ስጪኝ ካለ አታንሺ ስልክ። ገንዘብ ስጪኝ፣ ገንዘብ እንዲላረግበት ነው እንዴ? ማን ነው እንደ አባት አክት ማድረግ ያለበት? የሪሌሽንሺፑ አባት አንቺ ነሽ፣ የሪሌሽንሺፑ እናት አንቺ ነሽ። ይሄድና ከተቸገረ መጠየቅ ከፈለገ የራሱን ሰዎች ይጠይቅ። አንቺን ከማወቁ በፊት ኖሮ የለ እንዴ? አንቺን ከማወቁ በፊት ታሞ አያውቅም? አንቺን ከማወቁ በፊት ተቸግሮ አያውቅም? አንቺን ከማወቁ በፊት አልኖረም? ስለዚህ የህይወት ውጣ ውረዱን ራሱ ይውጣና ይውረድ። ሴቶች እህቶቻችን በዚህ መታለል የለባቸውም።